ታዛዥነት ለምን ይጠቅማል? ሰላም ሰላም የእግዚአብሔር ልጆች እንዴት ናችሁ? ዛሬ በአዲስና ደስ በሚል ትምህርት ተመልሰናል። እኔ ቀሲስ አለሙ እባላለሁ። ዛሬ አብሮን ያለው ደግሞ ማን እንደሆነ ታውቃላችሁ? እኔ ነኝ ቲቶ እባላለሁ። ጓደኞቼ እንዴት ናችሁ? ቲቶ ዛሬ ደስተኛ ትመስላለህ። አዎ፣ ግን ትንሽ ቅር ብሎኛል። ጠዋት እማዬ ቲቶ ጫማህን አውልቅ አለችኝ። እኔ ደግሞ መጫወት ፈልጌ እምቢ አልኩ። ከዛ ተጣላን። ለምን እማዬን እና አባዬን መታዘዝ አለብኝ? አሃ ቲቶ፣ በጣም ቆንጆ ጥያቄ ነው። ዛሬ የምንማረውም ስለዚሁ ነው። አዎ ቲቶ፣ ለእናትና አባትህማ መታዘዝ ይገባሃል። ለዚሁም ማስረጃ አንድ ነገር እነግርሃለሁ ልጄ። እና ቲቶ የምነግርህን ለመቀበል ዝግጁ ነህ? አዎ ልጆች፣ እናንተስ ዝግጁ ናችሁ? በድሮ ጊዜ እግዚአብሔርን የሚወድ ቅንና ታዛዥ የሆነ ኖህ የሚባል ሰው ነበር። በዚያን ጊዜ የነበሩ ሰዎች ሁሉ እግዚአብሔርን አይታዘዙም ነበር። መጥፎ ነገር ብቻ ያደርጉ ነበር። ከዛማ እግዚአብሔር ኖህን ጠራውና እንዲህ አለው፣ ኖህ ሆይ በምድር ላይ ያሉ ሰዎች ኃጢአታቸው በዝቶ በእኔ ፊት ደርሷል። ስለዚህ የጥፋት ውሃ ከሰማይም ከምድርም አፍልቄ አዝንቤ አጠፋቸዋለሁና አንተ ግን መርከብ ሥራ። ልጆች፣ በዚህ ጊዜ ዝናብ የሚባል ነገር አይታወቅም ነበር። እሺ፣ መርከብ መስራት እንደ ሞኝነት ይቆጠር ነበር። ሰዎች ሁሉ በኖህ ይስቁበትም ነበር። ከዛስ? አንተ ሽማግሌ ዝናብ የለም ምን ያደክመሃል እያሉ ተሳለቁበት። ኖህ ግን ሰማቸው? አልሰማቸውም ቲቶ። ኖህ የሰዎችን ፌዝና ሳቅ ሳይሆን የእግዚአብሔርን ድምፅ ሰማ። እግዚአብሔርን ታዞ መርከቡን ሰራ። ሲጨርስም እንስሳትን ሁሉ ጥንድ ጥንድ አድርጎ አስገባ። ኖህ እንዲሁ አደረገ ተብሎ እንደተጻፈ ማለት ነው። ከዛ ምን ሆነ? ሰማዩ ጠቆረ፣ ዝናቡም ከፍ ከፍ እያለ በጣም ትልልቅ ጠብታ ከሰማይ ወረደ። በጣም በታላቁ ዝናብ ጣለ። ምድር ሁሉ በውሃ ተሞላች። ውጭ የነበሩትና ያልታዘዙት መርከብ ያልሰሩት ሰዎች ከእንስሳቶቻቸው ጋር ሲያልቁ፣ ኖህና ቤተሰቡ ግን ታዘው መርከብ ውስጥ ስለገቡ መርከብም ስለሰሩ በሰላም ዳኑ ማለት ነው። ዋው! ለካስ ኖህ ባይታዘዝ ኖሮ ይሞት ነበር ማለት ነው። በትክክል ቲቶ፣ መታዘዝ ከጥፋት ያድናል። ገባኝ። መታዘዝ ለራሴ ጥቅም ነው ማለት ነው። አየህ፣ እናትና አባትህ ይሄን አትንካ እሳት ነው ያቃጥልሃል ሲሉህ፣ ወይም መንገድ ስታቋርጥ እጅን ያዝ ሲሉህ አንተን ለመጠበቅ እንጂ ነፃነትህን ሊነጥቁህ አይደለም። አዎ፣ እግዚአብሔር ወላጆቻችንን እንድንታዘዝ አዞናል። እስቲ የመጽሐፍ ቅዱስን ማስረጃ አብረን እንይ። ልጆች ከኔ ጋር በሉት። እንዲህ ይላል ቅዱስ ጳውሎስ ለልጆች ይህንን ሐሳብ አቀረበ። እንዲህ አለ፣ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና አለ። ለእናት አባት ልጆች መታዘዝ አለባቸው። በዕድሜያቸው ሁሉ ለእናት አባቶቻቸው ሲታዘዙ እግዚአብሔር ዕድሜን ይሰጣቸዋል። የእናትና አባቶቻቸው ምርቃት ይጠብቃቸዋል። እግዚአብሔርም በእውቀት፣ በጥበብ፣ በሞገስ፣ በእምነት አጠንክሮ ያሳድጋቸዋል። ስለዚህም ምን አለ ቅዱስ ጳውሎስ? ልጆች ሆይ ለወላጆቻችሁ በጌታ ታዘዙ አለና የመጨረሻው ደግሞ ምን አለ? ይህ የሚገባ ነውና። ለእናት አባት መታዘዝ የሚገባ ሥራ ነው። ልጆች እየሰማችሁኝ ነው? ልጆች በጣም ጎበዞች። አሁን እስቲ የሰማችሁኝ መሆናችሁን ለማወቅ አንድ ጥያቄ ልጠይቃችሁ። መልሱን ለወላጆቻችሁ ንገሩ። አሁን እንግዲህ ምርጫ ነው ነገር። ኖህ መርከብ ሲሰራ ሰዎች ሲስቁበት፣ ስራውን ሲያቃልሉበት እርሱ መርከብ መስራቱን አቆመ ወይስ እግዚአብሔርን ታዞ ቀጠለ? አቆመ። ታዞ ቀጠለ። እኔ ልመልስ? አይቲቶ ፈጣኑ። እስኪ በል መልሱ ታዞ ቀጠለ ነው። ጎበዝ ቲቶ። ልጆች እናንተም እንደመለሳችሁ እርግጠኛ ነኝ። አሁን እንጸልይ። ዓይናችሁን ወደ ላይ አበርታችሁ ወደ ሰማይ እጃችሁን ዘርግታችሁ ለምኑ። እንዲህ በሉት፣ ጌታዬ ኢየሱስ ክርስቶስ ሆይ፣ የዓለም ሁሉ ፈጣሪ፣ እኔንም የፈጠርከኝ፣ ከልጅነቴ አሳድገኝ፣ እናትና አባቴን ጠብቅልኝ፣
ሀገሬን ኢትዮጵያን፣ እምነቴን ኦርቶዶክስን ጠብቅልኝ። ዛሬ ስለ ታዛዥነት ስለተማርን እናመሰግንሃለን። እንደ ኖህ አንተን የምንታዘዝ እንዲሁም እናትና አባታችንን የምንሰማ ልጆች አድርገን ለዘላለሙ አሜን። እንግዲህ ልጆች ይህንን ጸሎት በዚህ ቪዲዮ ውስጥ እንደጸለያችሁ ተስፋ አድርጋለሁ። የዛሬው ትምህርታችን ይህን ይመስል ነበር። በቀጣይ ሳምንት በክፍል 2 ወንድሞቹ ጉድጓድ ውስጥ ስለጣሉት ስለ አንድ ደግ ልጅ ታሪክ ይዘን እንመለሳለን። እንዳያመልጣችሁ ልጆች። ተከታታይ ትምህርት ነው። ወደፊት ብዙ ከመጽሐፍ ቅዱስ ትምህርቶችን እናወጣላችኋለን። ይህን ቪዲዮ ለሌሎች እንደናንተ ላሉ ልጆች እንዲደርሳቸው ላይክ ማድረግና ለጓደኞቻችሁ ማጋራት እንዳትረሱ። ተባረኩ ልጆች። እግዚአብሔር ሎሊ ባረክሙ ወያብራሂን ታልባቢክሙ። የልቡናችሁን አይኖች እግዚአብሔር አምላክ ያብራላችሁ። ልጆቼ የተባረካችሁ ቅዱሳን ሁኑ። የእግዚአብሔር መልአክ በምትሄዱበት ሁሉ ይጠብቋችሁ። ሰላም ዋሉ ልጆቼ። በልቲቶ ሰላም ሁን። አንተም ቻው፣ ደህና ሁን። እሺ አባባ ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ መልአከ እግዚአብሔር ይጠብቅህ ልጄ። ደህና ዋል፣ ሰላም ሁን። ቻው ጓደኞቼ። እናትና አባታችሁን መታዘዝ እንዳትረሱ እሺ። ሰላም ሁኑ። በሰላም ያገናኘን እግዚአብሔር አምላክ። ቻው፣ ወዳችኋለሁ።